ዘኬዎስ የሚባል አጭር ሰው ነበረ እና ያ አጭር ሰው ክርስቶስን ማየት ይፈልግ ነበረ። እንዳያይ ግን የሆኑ ሰዎች ጋርደውት ነበር እና የሚያስደንቀው ግን እነዚያ ሰዎች ክርስቶስን የሚከተሉ ናቸው። እና ይህንን ቃል እነ ቅዱስ ኤፍሬም ሲተረጉሙት ምን ብለው ይተረጉሙታል መሰላችሁ? አጭር ሰው ሆኖ ክርስቶስን ማየት የሚፈልግ ማለት መጽደቅ እየፈለገ ልቡ ያጠረበት ሰው ነው። መጽደቅ ያቃተው ሰው ነው። መጸለይ ይፈልጋል ግን እንቅልፍ እምቢ ይለዋል። መጾም ይፈልጋል ሆዱ እምቢ ይለዋል። መንጻት ይፈልገዋል ስጋው ይሰለጥንበታል። የአጭር ሰው ይባላል። ግን ክርስቶስን ማየት ይፈልጋል። አሁን እዚህ ውስጥ ያላችሁት እኮ መጽደቅ ትፈልጋላችሁ፣ ግን ችግሩ ጽድቅንም ኃጢአትም እያዋጣችሁ መኖር ነው የምትፈልጉት እንጂ መጽደቅ ትፈልጋላችሁ። ማንም ሰው በምንም ኃጢአት የሚኖር ሰው ቢሆን እና የሚደንቀው ግን ይሄ ሰው ክርስቶስን ማየት ሲፈልግ በኃጢአት ውስጥ ሆነው እግዚአብሔር ማየት የሚፈልጉ ሰዎች ናቸው። የሚከለክሉት ሰዎችም ደግሞ ክርስቶስን የሚከተሉ ናቸው። አስተውሉትማ፣ ክርስቶስን እየተከተሉ ክርስቶስን እንዳይከተል ይከለክሉት ነበር ወይም ይጋርዱት ነበር። እነዚህ አምነናል ብለው ስርዓት አልባ የሚኖሩ ህዝቦች ናቸው ይላል። በክርስቶስ አምነን እየተከተልን ነው ብለው ግን ስርዓት አልበኛ የሆኑ ህዝቦች ለሌላው ህዝብ መሰናክል ይሆናሉ ይላል። ስለዚህ ሁላችሁም እንዲያት እንዳትሆኑ። ኋላ ግን ሾላ ላይ ወጥቶ ክርስቶስን አየው። ሾላ የተባለ መስቀል ነው ብለው ሊቃውንቱ ይተርጉመውታል። ሾላ የተናቀ ነው አይደል? ለዘኬዎስ ግን አምላኩን አሳይቶታል። መስቀል በአጋንንት ዘንድ የተናቀ ነው፣ ለእኛ ግን ክርስቶስን አሳይቶናል። የአምላክን ኃይል አይተንበታል። በሾላ ዋየው የተባለው አጋንንት በናቁት በመስቀሉ የአምላኩን ክብር ተረዳ ማለት ነው። ስለዚህ ሁላችሁም የዚህ ውስጥ የምትንጋጉትን ሁሉ እግዚአብሔር ስርዓት ያስይዛችሁ በሉ። አንድ ጊዜ በደንብ አሜን በሉ እስኪ። ጨምሩ ጨምሩ ጨምሩ። አሁን ዝም በሉ። በሞቴ ዝም በሉ በሉ። ዝም። እግዚአብሔር ያክብራችሁ። የእኔ ሳይሆን የአባቶቻችን የብፁዓን ሊቃነ ጳጳሳት በረከት ይድረሳችሁ እና እግዚአብሔር ለሰው ልጆች ከዋለላቸው ውለታ መካከል አንዱ የቅዱስ ያሬድ ዜማ ነው። ለምን ስትሉ ሰው መጨረሻ ላይ ከሞተ በኋላ የሚቀበለው ምን መስላችሁ? ማሕሌት ነው። በመንግሥተ ሰማያት ቅኔ መዝረፍ የለም።